ከሰባዊነት ያፈነገጠም ከኢትዮጵያ ጨዋነት የራቀ መሆኑን ነው በሐዘን በተሰበረ ልብ የሚገልጹት። እንጃ የምለው ነገር የለም። ይሄ አውሪነት ነው። እንዴት ነው የኔ ልጅ እኮ በቃ አረፈ። እንግዲህ አርፏል፣ ሞቷል። በቃ ነፍሱ እስኪ ትረፍበት። በቃ ተውት ነው በቃ እያልኩ ያለሁት። በቃ ተውት። እኔ በሐዘን ላይ ሐዘን ነው እየሆነብኝ ያለው። እኔ አልቻልኩም የልጄን ነገር በቃ አከብቱ ጋር ብለበት ሞታ ያቺው እንደሱ ለሚኩኒ ወጋሽ እንደሰደቲላ ወጋሽ ብለበት ሞታ ጋፈይ ዳሜቲ አቺማይ አትጥሙሬ ባው ወጋሽ በለማፍ ሸንተሚ ሰደታችሁ አማ ከነ ጅራችሁ እንደነበችው ሃይ ጋይስ አሸማ አከምጅርቱ በኩ ጅተት ነጋዋ ቀዩ እስ ወሊናቱ የቻ በገነጋ ንፍተን ገረ ቻናሊ ቤኪ ሾቲ አረሞ ኮፒያ ዳሲ ካዱ እንጀራ ኮፒን ኪያራል ዋንተ ለማዳ እንተኮ ናምቻ ዳይመሳ ጉዴዴ ወጋድ ኢቢላማት ሙርታት እንጀራ እንደማፋንሞ መቃሙጫ ኢሳኒቲ ቱሳማ ጋር እንተኔ ከሰናናኒ ከለተኒ ቀሙን ጅሩ ሙጫንኩን ቤካ መገርሳ ጀዳምቲ ቤካ መገርሳ ሁሉ ቡነ ወርትጅርቲ መቃሙጫ ካት ቱሳኒ መጋላ ከሰናናኒ እቲን ከለተኒ ቲካን አርጋሚት እንጅሮቹራ ቪዲዮ ታውቁ ይፈተ እንጀራ ቪዲዮ ከጉባትን ስኒፍ አሳየቹ አረቲ ሀገጥ ሆኖ ኮፒያት ነው ወሊን ትራ ስኒቹን አመለከኛ እጋ ካታን ሱዳን ነው ቻናል ኮት ፋርታ ነው ሰብስክራይብ ጎች ነው ወሊን ትራ አከስመስ ነው ቻናል ከኛ ዳውቸት እንጀተኒ ሞ ላይክ ሼር ሰብስክራይብ ጎቻ ወሊን ትራ ሲንጀራጋ ይሮማ ከነጋር ረኮን ገራገራ ኡማማት ኢትዮጵያ ጋቲ እኒሲ ረኮ ሀና ረኮ ወልፈከሰኒ ያጨበረበሩ ወንተ ተከሰከሲት እንጀራ ከሰጡ ይሮማ ከነ ሞተ ዱኩፈታይቲ ወልቀብሲሰኒ ማኪና አንዴ ማኔ ካዳቹን ባዬ ሄድ መታት እንጀራ እጋ ከምቱ ዱጋራ ከምቱ ሶ በከንጂ ሰዓት ደምባዎቹን ኡልፋታ ተኤት እንጀራ እጋ ከነማ ወልቀበቴ ኦቦ መገርሳ ነምኒ ጀዳሙ ነምኒማ ቃንስራዳን ወጂቴት እንጀራቱ ቪዲዮ ጉባታ ገርተንኩኒ ቃንስራ ነምኒ ጂቴ ጅራቱ ኩኒ ዳይምት ሳ ዱኩበከሌ ዱኩፈቲ ጋር ዱኩፈቲ እንጀቱ ዳይማ ከና ያልችፈቹ የካይሞ ማለ ያላገፈተኒ ወልአነቹ እንደንደኝቹዳ ቤካ ጃመቃን ቤካ ያምጥናቹዳ ቤካም ነመጀምቱ ቤካም መገርሳ ያምጥቹ ዳይምትኩን እጋ መቃም ጫሳናቲኒ ቡሲካ ታኒም ጫሳኒ ያልችፈቹ ያላስሮኒ ቪዲዮ ካላልቱ ትዴ ብናቹዳ ወሊንዱ ዱበታት እንደነገ ዱዱ ያዋንተ ወልታቱን ዋንቀምኑፍ ነወሊንቱራ ምን በሚፈትኑ በሽታዎች የተያዙ ሰዎችን በውጭ ሀገር ሕክምና እንዲያገኙ ለማድረግ በመኪና በመንቀሳቀስ የእርዳታ ማሰባሰብ ተግባር በስፋት በአዲስ አበባ ይፈጸማል። ይህ ተግባር እየተለመደ ነው የመጣው። በኩላሊት በሽታ እየተሰቃየች ለምትገኝ ወጣት እርዳታ እያሰባሰቡ ያገኘናቸው ወጣቶች ከሚመለከተው አካል የፍቃድ ወረቀት እንደተሰጣቸው ነው የገለጹልን። የኛ ደግሞ የነፍስ አድን ጥሪ ነው። ትክክል ነሞኒ ቪዲዮ ነው ባታጋት እንጅተኒ ነማ ጃዮ ኡኩባ ከሪት ንቁፈቴቲን አከሽም ያለም ያለምቱቲ ፊ ገርጋር ሰቀለቻት እንጆቹ ቪዲዮን አከን ቀበተቹራ ኢቲቪ ተወራለ ዜና ነገር ለክሴት እንጅራ አታው ጋር ነሞን ሐላከናሲ ነሞኒ ያከረ ጅራን ይካልሞ ያከሐና ሳውት ረጅራን ዋንጅራኒፍ ሰገንታ ሀሲን ብራን ጎቲን በርባዲ ሳውሚሳ አዳምባፈቹን ጋር ይዳ ዋንታ አጆ አዳምባፈቹን ጋር ይዳ ነሚራ ከተናም ኡኩፈቴ የጨልሰኒ ማለቀ ባሲና ማፍከኑን ዱርሳ አገምዱ ጋር ዋንጅራሙ አዳምባፈቹን ጋር ይዳ ከናፍኔ ስንብራን ጎበር ባዴ ምን አገጡ ማለት ነው ወሊንትራ ለኛም ስለሆነ በሚገባው መልኩ ፕሮሲጀሩን በተጠበቀ መልኩ አዲስ አበባ ፖሊስ ኮሚሽንም በጊዜው ሁኔታውን አይቶ ተባብሮን ግልባጭ ያስገብቶ ፈቃዱን ሰጥቶን ወተን ድምጽ ሲወጣ ማህበረሰቡን በማይበክልበት መልኩ እኛም ሳውንዱን ቀንሰን ህዝብ ውስጥ የሚገባ ነገር ይዘን ወተን ለእታችን ከጎኗ ለመቆም እዚህ ደርሰናል። ሰውን ከተደቀነበት አደጋ ለማትረፍ የሚደረጉ ሰባይ ተግባራት ቢኖሩም በሌላ ገጽ ደግሞ በሐሰት የሚለምኑና ከኢትዮጵያዊ ጨዋነት ባፈነገጠ መንገድ የሚንቀሳቀሱ ግለሰቦችም አሉ። ህይወቱ ባለፈች ታዳጊ ስም አስነዋሪ የሆነ ልመና በዚሁ በአዲስ አበባ ተፈጽሟል። በሁለት ከተማ በቀን ስራ የሚደገፈው የአቶ መገርሳ አዱኛና የወይዘሮ ለምለም ኪዳኔ ቤተሰብ በመገርሳ አዱኛ ቲፊ ለምለም ኪዳኔ ጀም ጀርኩኒም ዳይምሳኒሞ ቤካ መገርሳ ጀምቲ አሱ ማጋላ ህብኒ ከዛ ጀርኩን ረከተኒ ተከታንጂ ያታን የካሞ ቃንስራው ጀት ከታንጂ ያታን ጅራኒ እጋ ዋንቲ ታኤ ማሊ ዳይማ ሳኔ ገርቴት እንጅቱ ዳይማ ሙጫ ብር ይዱ በቆሎ ፈካቱ ከነዳ ሜላ ዳሜ
የ9 ዓመት ልጃቸው ቤካም ነገርሳም አቅምን በሚፈትን የኩላሊት በሽታ መያዙም በቂ ገቢ ለሌላቸው ወላጆች ፈታኝ ጊዜያትን እንዲያሳልፉ አድርጓቸዋል። የዚህም ቤተሰብ ችግር የተገነዘቡ ሰዎች በማህበራዊ ትስስር ገጽ ላይ የታዳጊውን ፎቶ በመለጠፍ የገቢ ማሰባሰቢያ አካውንት ከፍተው ቢንቀሳቀሱም ታዳጊውን ወደ ውጭ ሀገር ለከፍተኛ ሕክምና እንዲሄድ ማድረግ አልተቻላቸውም። ሞት ቀደማቸው። ቤተሰቦቹ በመሪር ሀዘን ላይ ያሉ ነበር አስነዋሪ ተግባር ህይወቱ ባለፈች ታዳጊ ህፃን ስም የተፈጸመው። ዳይም ሳኒ ወጋ ሰገሪዳ ዳይም ሳኒ ቲቪ ጋቃሽ ወልት ጉራኒ ያከሳም ቢያ ከን ቢያ ላይ ደም ያለ ሞቲፍ ቁራቱ ቱያኒ ሙጫን ሳኒ ልቡን ሳንተር ቤት እንጀራ ዋቀዩ ልቡሳ አማሩ አቶ ማሊ ዳይማ ከና ፈከምቲን ቀርሽ ወልት ቀቡ ያሊ ጎኒ ከራ ፌስቡክ ያላ ጋጋቲና ቀርሽ ወልት ቀቡ ፊ ያሊ ጎ ጀንቱ ረንጀር ኩኒ አቶ ማሊ ልቡ ሀዲ በቀበቹ ፊ እንደኘ አማሞ ማቱ ተይጅራ ሰበካቲ ወልቀብሲ ማቱ ተይጅራ ሜ አቲሳ ሮሽ እንደበት ለገፈዳ ነጭ መኪና ላይ ፖስት ተደርጎ ፎቶ ፖስት ተደርጎ እየተለመነበት እንደሆነ ካንድ ሰው ሰማን እና ይሄንን ሰምተን ያው ለማጣራት እንትን ስንል እንደገና ከሌላ ቦታም ደግሞ እንዲህ እየተደረገ ነው የሚል ነገር አለ። ይሄንን ነገር ስንሰማ እንዴት እንዴ ባይየቶ ከመረጅ ቢሰዱ ጋር ቢቲ ፎቶ ሙጫ አተምሲሰኒ መኪና ጉባቲ መኪና አዲ ጉባቲ መጥ ዘይት ከኛ ቻይርቱ አቲሼ ነሞነ ፋኖ አማር ፋን ነገኘ ፈንዱበች ባባረ ዲቪ መኪና አትመጣን ሲሰኒቱ ነምኒኑ ቲም ያካቲ ቃቻት እንጀ ሙጫኔር ግልቡ አንደር ቤቲ ቱሬረ ሉካይ ሙተረጋ ሲንጀ ቡቡሌራ ማቲን ጎኖ ገደረታ አጅሩ አመዩ መቃ ሙጫታቲን ከተማክጁ ከታንዱበታል እንጀራን ከናፍ ሚያከምቲ ወላ ምን ወንደኛ ሚያከምቲ ነመረካት ይገርጋብሮ እንደኝ ኩን ይሮ ከሚረጋ አትንጀር ነምነገ ከነ አገ ነማ ዱየኒ ማለቀው ልትቀብጭ ትጋት እንጀረቹ ይሆናል ብለን በፌስቡክ እንደገና ደግሞ ያው ማረፉን እንትን የሚል ነገር ለቀናል። በቃ አርፏል ልጃችን አርፏል እና ይሄ ነገር ይቁም በቃ እንደዚህ አይነት ነገር እየተደረገ ነው ያለው እባካችሁ ብለን ይሄን ነገር ለቀናል። ያስነዋሪ ተግባር ነሞነ ከስጎች አጅራን ኩኒ አከሳኒ ሰኒፊ ሱራ ሙጫ ከና ፌስቡክ ባት መጣስኔ ይረሉ ቡሰደር ቢጀራኒ መጣስኔ ይረይቴ ኤጋ ከሰባይነት ያፈነገጠም ከኢትዮጵያ ጨዋነት የራቀ መሆኑን ነው በሐዘን በተሰበረ ልብ የሚገልጹት። እንጃ የምለው ነገር የለም። ይሄ አውሪነት ነው። እንዴት ነው የኔ ልጅ እኮ በቃ አረፈ እንግዲህ አርፏል ሞቷል። በቃ ነፍሱ እስኪ ትረፍበት በቃ ተውት ነው በቃ እያልኩ ያለሁት በቃ ተውት። እኔ በሐዘን ላይ ሐዘን ነው እየሆነብኝ ያለው። እኔ አልቻልኩም የልጄን ነገር በቃ አይዞሽ ኢትዮጵያዊ ማንነት ህይወቱ ባለፈች ታዳጊ ስም የሚያስለምንና ቤተሰቦቹ ላይ በሐዘን ላይ ሐዘን የሚጨምር አይደለም። በኩላሊት በሽታ ታዳጊ ልጃቸውን ያጡትና በሐዘን የተጎዱት ቤተሰቦቹም አሁንም ፍትህን ይሻሉ። ፍርድ መቅረብ አለባቸው፣ መቀጣት አለባቸው። ሌላ ሰው ከነሱ ላይ ማማር አለባቸው። ሌላ እንዳይሰራ ማጥራቃ ተፈልጎ መያዝ አለባቸው እነዚህ ሰዎች። ምክንያቱም ዳይማ ልቡላ በቆቴት እንጅሩ ልቡ ሳበራሩ ያኒ ቢያት ደምስኔ ያልሲም ጀዳኛ ካንቲ ማለቀት ይንጉሩ አትፈበን ኩኖ ከይታኒ ቦዋት እንጅሩ ሚው ዋቀዩ ሲታዩ ሲሱ ጋርቢቲ በፖስት ያደረጉ በመኪና ላይ እንደሚያደርጉትን በቃ ይሄ እርምጃ ይወሰድባቸው። በቃ መንግስት ዝም አይበል። ለነዚህ መተኛት የለበትም። የአዲስ አበባ ፖሊስ ኮሚሽን በመኪና የሚደረግ እርዳታ ማሰባሰብን ፈቃድ የሚሰጠው አካል የከተማው ትራፊክ ማኔጅመንት ኤጀንሲ መሆኑንና ኮሚሽኑም ግልባጭ እንደሚደርሰው የኮሚሽኑ የህዝብ ግንኙነት ኃላፊም ኮማንደር ፋሲካ ፈንታ ነግረውናል። በወይዘሮ ለምለም ቤተሰብ ላይ አስነዋሪ ተግባር የፈጸሙትን በህግ ቁጥጥር ስር ለማዋል ክትትል እየተደረገ ይገኛል። ለተመናገር አዲስ አበባ ፖሊስ ኮሚሽንም በዚህ ከፍተኛ የሆነ ሐዘን ነው የሚሰማው። እንደዚህ አጭበርባሪዎች አልተከታካ ንምት ፈያቀቡ እኮፈደ እንጅራ ሚለነጭ ተጅራ ሚለነጭ ይጅራኒ ዋንተ ገራጋጁ ይችላኒ እንከደቱ አልተከታካ መኮኑ ከስማ ቀነማ ዱየቲ ይለከለ መጋለ ቢነገ ይሮማ ከረሙ ባይ እድሙት ይራ ዋንተ ከሲኩን ዳንዲ ጉባቲ በከላማ በከሰሪ ተገርቱ አረ በከተኮቲዩ ለመሰድ ያፍራ ገርቱ ሮሰ መኪና ካታኒ ይችላል ከነጋ ሞቱማ ማጉሻ እንጂ ዳንባሱ ያሊ ጎቻ ደግሞ ጎቻ እንጅሩ ባይ ወክሳ መንገድ ትራንስፖርት ከነራቲ ገየ ጉዳ ቀባ ሰባምኒ ሰዳን አበቲ ካታን ከለታ ዋንቴ ይፈጁዳ ከነማ ወልቀ ሲፈመም ነሞንሪ ረከታይሊ ነሞን ኡጋ እኩፈታይለ ያለ ያርጋችላፍ ባዩል ፋታችሁ ሐለከናል እና ባዩል ፋታ ይሮንሳ ባይ ደባሪ ይጅራል ምንም ሳይለፉና ሳይደክሙ ምንም ሳይሰሩ መረጃው ደርሶን ክትትል ያደረግን ነው።
በተጨባጭ ሰዎቹን አላገኘናቸውም። ምናልባት መኪና ታርገውንና ሰዎቹን የልጁን ፎቶ ጭምር ያለበት ባነር የለጠፈውን ያገኘ ማንም ሰው ለአዲስ አበባ ፖሊስ ኮሚሽን ቢገልጽ ወዲያውኑ ይዘን ምርመራ የማጣራት ስራ አጠናክረን እንቀጥላለን። ኢትዮጵያዊነትና ደግነት የአንድ ሳንቲም ሁለት ገጽታዎች ናቸው። ለተቸገሩ የእርዳታ እጅን መዘርጋት አዲስ ተግባር አይደለም። ኢትዮጵያውያን ዘመናትን ተሻግረውበታል። ይሁን እንጂም እርዱኝ የሚል ሁሉም የተቸገረ አይደለም። እናም ሁልጊዜም ጥንቃቄ ያስፈልጋል። asirratti sirriitti kana hubachuun dirqamadha. Nama rakkate gargaaruun waanuma jirudha. Duruma kaafnee waan godhamaa turedha. Garuu nama gargaaruu qabnu immoo addaan baafachuun dirqama jechuudha. Sababni isaa hattuunis baay'atteetti fakkaatti. Hattuunis baay'atteetti addaan baafachuun dirqamadha. Inni kan biraan nama yakka hojjetee waggaa 200 itti murtaa'etu jira. Akkamittiin jedhee dalgasiitti galuu danda'a yookaan immoo gaaffiitti ta'uu danda'a. Ana mataa koo baay'ee gaaffii ture. Baay'ee viidiyoo ammasii dhiyeesse kana ETVtu dhiyeessee ture. Viidiyoo ammasii dhiyeessu immoo BBCtu dhiyeessee ture jechuudha. Namichi tokko daa'ima isaa waggaa 6 aga guddattee waggaa 9 geessutti gudeeduudhaan jechuudha. Gudeeduudhaan reeddeebi aga waggaa 9tti gudeeduudhaan maal jedhaman soxaawwitiin gosa sadan sana maaliiffaani irraan gaatiin ture. Namni kun egaa waggaa 200 itti murtaa'eetiin jira. Akkamitti waggaa 200 itti murtaa'e jechuu dandeessu. Namni kun waggaa 58dha. Waggaa 200 itti murtaa'e gaafa hidhameeti achi mayaatti xumuree bahu waggaa 258 ta'a jechuudha. Beeta. Amma kana jiraachuu danda'a namichi kun. Ajaa'iba. Seera kana kan baase biyya kam? Ishiin mootummaa isaati. Mootummaa keenya laata? Mootummaa Itoophiyaati. Itoophiyaanoo seera akkamii qabdi? Nama yakka hojjete wal qabsiistee waggaa meeqaatti nama tokko hidhamuu kan hin danda'u. Kanas sittan hima. Egaa namichi Joonsen jedhamu kuni dhalataa yookaan lammii nama biyya Ameerikaati. Daa'imuma isaa jechuudha. Mucuma isaa. Yaa Rabbi nu. Daa'ima waggaa 6 aga isheen guddatte waggaa 9 geessite jechuudha. Waggaa 3 guutuu fedhii saalaa isaa fedhii wal qunnamtii isaa irratti raawwataatiin ture jechuudha namni kuni. Kun seexana malee nama miti. Kanaaf qabamee waggaan 200 itti murtaa'eetiin jira. Akkamittiin ta'uu dandeessu? Waggaa 200 kan itti murtaa'uu danda'e akkamittiin jechuu gaafa dandeessu. Haa ta'u malee nama tokkotti waggaa 200 guutummaan guutuu itti murtaa'u. Namni kun waggaa 200 kan itti murtaa'uu danda'e bool oliyyannoodhaan yookaan immoo ammaakiroo jedhaniini akka inni dhiifamni godhamee fi mana keessaa hin baaneefidha. Inni tokkoffaan. Inni lammaffaan immoo namni kun yakka 19 wanjala yookaan yakka 19 hojjetee jira. Yakka tokko isaatti waggaan itti murtaa'ee jira. Waggaan itti murtaa'e kun walitti eda'amee waggaa 200 ta'e jechuudha. Kanaaf namichi kun waggaa 200 adabamee jira. Tasuma oliyyannoodhaan yookaan immoo dhiifamaan mana keessaa bahuu danda'u jechuudha. Ammatu waggaa 200 yakka tokko qofaan itti faradame ta'eeti tarii dhiifamaan bahuu danda'a. Garuu yoo dhiifamaan bahee samma namichi kun yakka tokkoon yoo dhiifamii godhamee fi yakka tokkoon immoo itti fufachuu dhaansa. Kanaaf yakka 19 waggaa 200 akka inni adabamu taasifameetiin jira. Wanti na ajaa'ibeefinis biraatiin gahuu danda'e. Inni kan biraa immoo Itoophiyaa keessatti wanta akkasii hin jiru. Sababni isaa namni tokko balleessaa maagam yoo balleesse iyyuu waggaa 25 aga waggaa 25 qofatti kan inni adabamu jedhanii akka ogeeyyiin kana dubbateetti jechuudha. Kanaaf utuu Itoophiyaa ta'eeti namni kun waggaa 25 qofa hidhameetiin ba'aa jechuudha. Innaa ergaan kiyyaara kana fakkaatti xiqqoo ishee waan na bohaarseef yookaan immoo waan na kofalchiiseef namni tokko akkamitti waggaa 200 murtaa'a. Maal jedhanii seerri isaa waan na ajaa'ibeef biraatiin gahuu barbaade. Egaa har'a akkasii isin qabadhe dhufte kana fakkaatti. Akkasumas ergaa kan biraa yoo jiraate sa'aatii biraatii isiitti deebi'uu danda'a. Nagaa naa tura.